በፊት ላይ 12 ብራንቾች ናቸው የነበሩ። እነዚህ 12 ብራንቾችም በተሟላ መልኩ ካፓሲቲያቸው ከፍ ያለና በቂ መስተንግዶ ማድረግ የሚችሉ አልነበሩ። ሁለተኛ በድሮ ሲስተም እና የድሮን ፓስፖርት ታሳቢ አድርገው የተሰሩ ናቸው። አሁን ላይ በሙሉ እነዚህ በአዲሱ ሲስተም ስራ እንዲጀምሩ የተደረገበት ማሻሻያም እንዲያደርጉ አዲሱ ሲስተም የሚፈልጋቸው ማሻሻያዎችም ስላሉ እነዚህንም ጭምር የተደረገበት እና ካፓሲቲያቸው ከፍ እንዲል ተደርጓል። አሮጌዎቹም ቢሆኑ ማለት ነው። ከዛ ባሻገር 12 የነበሩትን አሁን በ9 ወሩ ወደ 22 አድርሰናል ማለት ነው። አሁን ላይ በ22 የሀገሪቱ ብራንቾች በቂ የሆነ አገልግሎት እየተሰጠ ይገኛል ማለት ነው። በመሶብም እንደዚሁ አገልግሎቶችን እየሰጠን እንገኛለን። በ10 በየክልሉ የሚገኙ ከተሞቻችን ላይ በዚህ በ9 ወሩ በ10 የመሶብ ሳይቶች አገልግሎቱን ጀምረናል። ኦልሬዲ ቴስት እያደረግን ያለ ነው። በአጠቃላይ 28 የኢሚግሬሽን ብራንቾች አገልግሎት የሚሰጡ ሳይቶች ፕላስ 14 የመሶብ ሳይቶች የፓስፖርትና ሌሎችንም የውጭ ዜጎች አገልግሎቶችን የሚሰጡ ሳይቶች ይኖሩናል።